የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የ20.6 ቢሊዮን ብር አረቦን መሰብሰብ መቻሉን አስታውቋል። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በስራ በቆየባቸው 3 ዓመታት ውስጥ ከአባል የፋይናንስ ተቋማት 20.61 ቢሊዮን ብር አረቦን መሰብሰብ መቻሉን የ9 ወራቱ የስራ አፈጻጸም ሪፖርቱ ጠቁሟል። እንደ መግለጫው ከሆነ ፈንዱ በበጀት ዓመቱ የመጀመሪያ ግማሽ ዓመት ብቻ 6.76 ቢሊዮን ብር አረቦን የሰበሰበ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ3.126 በመቶ እድገት አሳይቷል ተብሏል። ከተሰበሰበው ጠቅላላ አረቦን ውስጥ ከፍተኛው ድርሻ ማለትም 10.41 ቢሊዮን ብር ከግል ባንኮች የተገኘ ሲሆን 9.96 ቢሊዮን ብር ከኢትዮጵያ ንግድ ባንክ እንዲሁም ቀሪው 0.24 ቢሊዮን ብር ከማይክሮ ፋይናንስ ተቋማት የተሰበሰበ ስለመሆኑ መግለጫው ጠቅሷል። አስቀድመን የሀገር ውስጥ መረጃዎችን አጥር አድርገን ነግረናችኋል። ሌሎቹን ደግሞ በየመሃሉ በአመሻሹ የምንነግራችሁ ነው የሚሆነው። ወደ ዓለም አቀፍ መረጃዎች እናልፋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሮስቴት ካንሰር ተይዘው ሕክምና ማድረጋቸውን አሳውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሮስቴት ካንሰር ተይዘው እንደነበርና ለህመሙ አስፈላጊውን ሕክምና ማድረጋቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ ዛሬ በሰጡት መግለጫ የፕሮስቴት ካንሰር እንዳለባቸው በምርመራ መረጋገጡና ወዲያ ወደ ሕክምና መግባታቸውንም ተናግረዋል። እንደ ጠቅላይ ሚኒስትሩ ገለጻ ከሆነ ህመሙ በጊዜ በመገኘቱና አስፈላጊውን የሕክምና ክትትል በመደረጉ በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኙም ገልጸዋል። ኔታንያሁ ይህንን መረጃ ያጋሩት ግልጽነትን ለመፍጠርና ስለ ጤንነታቸው የሚወጡ መረጃዎችን ለማጥራት እንደሆነም ተናግረዋል። የ75 ዓመቱ ጠቅላይ ሚኒስትር ከሕክምናው ጎን ለጎን መደበኛ የመንግስት ስራቸውን እያከናወኑ መሆኑንም መረጃዎች ጠቁመዋል። ኔቶ ስፔንን ከአባልነት ለማገድ የሚያስችል ደንብ እንደሌለው ተገልጿል። ዩናይትድ ስቴትስ ስፔንን ከአባልነት ልታገድ እንደምትችል የሚገልጹ ዘገባዎች ቢወጡም የሰሜን አትላንቲክ ጦር ቃል ኪዳን ድርጅቱ ኔቶ አባል ሀገራትን ከወታደራዊ ጥምረቱ ለማገድም ሆነ ለማባረር የሚያስችል ምንም አይነት ደንብ እንደሌለው አስታውቋል። ሮይተርስ የጠቀሳቸው አንድ የአሜሪካን ባለስልጣን እንደተናገሩት የፔንታጎን የውስጥ ኢሜል አሜሪካ ለምታካሄደው ዘመቻ ድጋፍ አልሰጡም ብላ የምታምናቸውን አጋሮቿን ለመቅጣት የሚያስችሉ እርምጃዎችን እየወሰደች መሆኑንም ተናግረዋል። ማረፊያችንን 1 ሰዓት እናደርጋለን። በዚህ ውስጥ ደግሞ የሰማችኋቸውን ዜናዎች ጨምሮ ሌሎቹን ወደ በኋላ እየነገርናችሁ ቆይታ የምናደርግበት ነው የሚሆነው። አሁን ሰፋ ወዳለው የኢትዮ ምልከታ መሰናዷችን እናልፋለን። የጥላቻ ንግግሮችን የሚያስከትሉትን ማህበራዊና ስነልቦናዊ ጉዳት ለመቀነስ የሰለጠነ አካሄድ ተገቢ ስለመሆኑ ይነገራል። ለመሆኑ ስር እየሰደደ ብዙ ቀውሶች ምንጭም የሆነውን የጥላቻ ንግግርና ሐሰተኛ መረጃ ስርጭት በህግ አግባብ እንዴት የሚታይ ነው የሚለውን ምልከታችን በዝርዝር የሚነግራችሁ ነው የሚሆነው። የአይኔ ባሻንበል አዘጋጅተዋለች። ዘመኑ በሰጠው ትልቅ ስጦታ የዘመኑ ሰው በተለያዩ መንገዶች ሐሳቡን፣ ምኞቱን ብሎም ተስፋና ስጋቱን በእጁ ላይ ባለው ባለብዙ ጥቅም ስልክ ስሙኝ፣ አንብቡኝ፣ ተረዱኝ ይላል። ፌስቡኩም፣ ቴሌግራሙም፣ ቲክቶኩም፣ ስናፕቻቱም ዋትስአፕም በሉት በሁሉም ማህበራዊ ዘዴዎች ይናገራል፣ ይጽፋል፣ ብቻ ብዙ ይላል። አዎ የሰው ልጅ የማሰብ የመናገርና የመኖር መብት ነገስታት አይሰጡትም፣ ያስከብሩለታል እንጂ። በዓለም አቀፍም ሆነ በአገር ደረጃ ማንኛውም ሰው በነጻነት የመናገርና የመሰለውን ሀሳብ የመግለጽ መብት አለው። ይህ በሀገራችን ህገ መንግስት እንዲሁም ሀገራችን ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ሰነዶች የህግ ጥበቃ የተደረገለት መብት ነው። ሆኖም እነዚሁ የሰብአዊ መብት ሰነዶች መብቱ በጠባቡም ቢሆን ሊገደብ ስለሚችልበት ሁኔታ ያመለክታሉ። በዚህ መነሻነትም በሀገራችን በ2012 ዓ.ም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር አዋጅ ቁጥር 1185/2012 እንዲወጣ ተደርጓል። ከወትሮ በተለየ ከፍ ብሎ ታይቷል በሚባለው የማህበራዊ ሚዲያ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን አስመልክቶ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ከሰሞኑ አዲስ ሪፖርት አቅርበው ነበረ። ጥላቻ ንግግርና የሐሰተኛ መረጃ የሚያሰራጩት 27 በመቶ አክቲቪስቶች ናቸው የሚል ነው። ተጽዕኖ ፈጣሪዎች 13 በመቶ የሚል አለ። ግለሰቦች 19 በመቶ እንዳላቸው መረዳት ተችሏል።
አድማጮቻችን፣ እኛም ዛሬ በኢትዮ መልከታችን ይህንን ጉዳይ ሰፋ አድርገን ልናነሳ ወደናል። የማህበራዊ ሚዲያ ፕላትፎርም አገልግሎት ሰጪዎች በአዋጁ እንዲሁም በፕላትፎርሞቹ ደንብና መመሪያ ወይም ኮሚኒቲ ጋይድላይን መሰረት ግዴታና ኃላፊነታቸውን እንዲወጡ የሚመለከታቸው አካላት በቅንጅት መስራት ይገባቸዋል። እንግዲህ ሰውን ሰው የሚያደርገው ማሰብ ነው። ሀሳብ ደስ ይላል። ማድረግ የማይችሉትን ማሰብ ይቻላል። ከማሰብ የቀጠለ መናገር ውብ ነው። አስበው የሚናገሩ የፈረሰ ሀገር ይሰራሉ። ሳያስቡ የሚናገሩ የተሰራ ሀገር ያፈርሳሉ። ምላስ የበደሏን ዋጋ እስካሁን ተቀብላ አታውቅም። እርሷ ተናግራ በከንፈር መጋረጃ ትጋረዳለች፣ በጥርስ ቅጥር ትከበባለች። እርሷ በተናገረች እጅ ይሰበራል፣ እርሷ በተሳደበች እግር ይቆስላል። ምላስ መልኳም የእሳት ነው። ስንቱን ታቃጥለዋለች። እሳት ግዙፉን ቤት ያሳንሰዋል፣ ተራራውን አመድ ያደርገዋል። በዚህ ዘመን ምላስ ጸጥ ብትል ዓለም ይድን ነበር ይላሉ የሃይማኖት አባቶች። ይህ ሁሉ እንዳይሆን ምላስም ባጠፋቸው እንድትቀጣ አሁን ጊዜው ነው ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል አሁን እያደረገ ካለው የክትትል ስራ በተጨማሪ በማናቸውም የማህበራዊ ትስስር ገጽና የዲጂታል ፕላትፎርሞች የሚሰራጩ የጥላቻ ንግግርና የሐሰተኛ መረጃዎችን ለመከላከል በተለይም በአርቲፊሻል ኢንተለጀንስ የታገዘ የቴክኖሎጂ መሰረተ ልማት በመገንባትና ዘመናዊ የቁጥጥር ክትትልና የድጋፍ ስርዓቱን በማጠናከር ላይ ይገኛል። ለመናገር ማድመጥ፣ ማንበብ፣ ማሰብ፣ መመጠን፣ መተመን፣ ግቡን ማየት ያስፈልጋል። ካፍ የወጣ ካፋፍ እንዲሉ የተናገርነውን ብንጸጸትበት እንኳን